አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር አልሐምዱሊላህ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ ማለት ነው። ሀባይብ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ በኢክራም ማለት ነው። ስለ ኢክራም አንዳንድ የታዘብኩትን ነገር ለማለት ነው የመጣሁት ማለት ነው። በመሀላችን ማንም አይገባም ብላ የፖስተችው ቪዲዮ ነበረና ሁላችሁም እንዳያችሁት አባቷ ጋራ ሆና የሰራችው ቪዲዮ ለቃ ነበረ ባለፈው እና ስለ ኢሳም እሷ ያላትን ነገር አልተናገረችም ማለት ነው። ስለዛኛው ስለ ዲያስፖራው ብቻ ነው የተናገረችው ማለት ነው። እና ስለ ኢሳም መኪና ብቻ ነው ያወሩት ማለቴ አንዴ ታዘብኩትና ኢክራምን ለምን ይሄን ማለት እንደከበዳት ግራ የገባኝ ነገር እና እናንተ ስትሆኑ ደግሞ ምን ታደርጋላችሁ? እስኪ ኮሜንት ላይ ጻፉልኝ ማለት ነው። ምክንያቱም አሁን ስለዛኛው ስለ ዲያስፖራው እጮኛዋ አባቷ የሆነ ነገር ሲል አይ አባቴ እኔ እኮ አሁን ላይ ኢሳምን እወደዋለሁኝ ወደ ትዳርም ደግሞ እንግባ እያለ ነው ሰርተን መለወጥ እንችላለን ምናምን ብላ እንደምትወደው መግለጽ ነበረባት አይደል እንዴ? እሷ ግን ሽፍንፍን አድርጋ በቃ እሱ ያላትን ብቻ ነው እሺ ብላ የተቀበለችው ማለት ነው። ምክንያቱም ምን ችግር አለው? ይሄን ያህል ጊዜ አብረው ሰርተዋል፣ ይዋደዳሉ፣ ይፋቀራሉ ማለት እኔ ወደዋለሁ ላብት ነገር ምንድነው ችግሩ? እና ኢክራም አለባብሳ ነው ያለፈችው። ቪዲዮውን ሁላችሁም ተመልክታችሁት ከሆነ ማለት ነው። ምክንያቱም አባቷ እንደዛ ሲላት መናገር ነበረባት አይደል? እንዴት ስሜቷን እሷ የምትፈልገው የምትወደው ከሆነ አይደለም ስሜት እያላት ለሱ ይቅርና ብዙ ነገር ራሱ የሆነን ነገር እንትን ለማለት ብዙ መጽዋዕትነትም ሆነ ማሳመን ብዙ ነገር ማድረግ ይቻላል ማለት ነው። እና አሁን ላይ እሷ በቃ እኔ እንጃ ይሆናል አይደለም በቃ ይሄ ውጭ ሀገር ይሄ ዲያስፖራ አሜሪካን ማድረሹ ቢሆን የትም ቦታ ተሰርቶ ነው አፈር ተግጦ ነው እንጂ እንዲሁ ያለ ውጣ ውረድ ገንዘብ አይገኝም የትም ቦታ ማለት ነው። እኛም አረብ ሀገር ብር ዝም ብሎ የሚገኝ ይመስለን ነበረ ድሮ ማለት ነው። ግን እዚህ መተን ተጠግረን አፈር ደም በልተን ነው የሚገኘው ብርና ዲያስፖራውም ቢሆን ይሄን ያክል ዝም ብሎ እንደ ወረቀት ብር የሚያፍስ እንዳይመስልሽ። እዚሁ የምታውቂው ተላመድሽው ጋራ ቤተሰቦችሽን አሳምነሽ ከኢሳም ጋር ብትሆኚ ይሻላል ማለት ነው። እንዴ ነው ያሰብነው መልእክቴ ነው።